ደንበኛ ንጉስ ነው የቀረ ይመስላል። አሁን ጥሩ ከስተመር ሰርቪስ ማግኘት አስቸጋሪ እየሆነ ነው። ከስተመር ሰርቪስ ላይ ለሚሰሩ ድርጅቶች 3 ቲፖችን ላካፍላችሁ። የመጀመሪያው ከስተመር ሰርቪስ ላይ የሚሰሩ ሰዎችን ስትቀጥሩ በጣም በጥንቃቄና ከሌላው ሰራተኛ በተለየ መልኩ ትኩረት ስጡት። ትዕግስት ያላቸው፣ ኢሞሽናቸውን ሃንድል ማድረግ የሚችሉ ቢቻል ደግሞ ኤክስፒሪየንስ ያላቸውን ሰዎች ከስተመር ሰርቪስ ላይ ብታደርጉ ይመረጣል። ሁለተኛው ደግሞ ከስተመር ሰርቪስ ላይ የሚሰሩ ሰራተኞቻችሁን ስልጠና መስጠት። በተወሰነ ጊዜ አንዴ ኢሞሽናል ኢንተለጀንስ ላይ፣ ከስተመር ሰርቪስ ላይ፣ ኢነርጂ ላይ የተለያዩ ስልጠናዎችን መስጠት። ምክንያቱም ከስተመር ሰርቪስ ላይ የሚሰሩ ሰዎች በጣም ብዙ ነገር ያጋጥሟቸዋል። ያንን ደግሞ ስልጠናዎችን ብትሰጧቸው፣ ቀረብ ብላችሁ ብታማክሯቸው የተሻለ ቀለል እያላቸው ሀሳባቸውን ሼር እያደረጉ ስለሚሄዱ ጥሩ መሆን ይችላል። ሶስተኛውና የመጨረሻው ሀሳብ ደግሞ ከስተመር ሰርቪስ ላይ የሚሰሩ ሰራተኞቻችሁ መሸለም ጀምሩ። ይሄንን የምልበት ምክንያት አሁንም እንዳልኳችሁ ከስተመር ሰርቪስ ላይ ብዙ ጊዜ ከሰው ጋር የምናወራበት ብዙ መናደጆች፣ ኢሞሽኖች፣ የተለያዩ ሁኔታዎች፣ አንዳንድ ጊዜ ከቤተሰብ ጋር ተጋጭተን ልንመጣ እንችላለን። በተለያዩ ስሜቶች ከስተመር ሰርቪስ ላይ ጥሩ ላንሆን እንችላለን። ስለዚህ የተለየ አቴንሽን ይፈልጋል ማለት ነው። ይሄንን ሁለተኛው ላይ እንደነገርኳችሁ በስልጠና ማድረግ እንችላለን። ሌላኛው አማራጭ ደግሞ የተለያዩ ሽልማቶችን መሸለም፣ ቀረብ ብላችሁ ራሳችሁ ደግሞ ከስተመር ሰርቪስ ላይ የሚሰሩ ሰራተኞቻችሁን አቴንሽን መስጠት በጣም ለውጥ ያመጣል። እንደዚህ አቴንሽን እንድትሰጡ የፈለግኩበት ዋና ምክንያቴ ከስተመር ሰርቪስ ማለት ለስራችን በጣም ኢምፖርታንት እና አስፈላጊ ነው። ምክንያቱም ደንበኛ ከሌለ ካምፓኒያችን ወይም ስራ ቦታችን ይዘጋል ማለት ነው። ስለዚህ ከስተመር ሰርቪስ ላይ ልዩ ትኩረት ልንሰጥ ይገባል። አመሰግናለሁ። እንደዚህ አይነት ጠቃሚ ሀሳቦች ደግሞ እንዲደርሳችሁ ፔጁን ፎሎ ማድረግ እንዳትረሱ።